በዛሬው ዕለት በኢትዮጵያ ኦርቶዶክስ ተዋሕዶና በኢትዮጵያ ካቶሊካዊት አብያተ ክርስቲያናት አማኞች ዘንድ የመስቀል ደመራ በዓል በድምቀት ተከብሯል። የመስቀል ደመራ በዓል ከሀገር ቅርስነት አልፎ በዩኔስኮ በኩል የዓለም የማይዳሰስ ቅርስ ሆኖ መመዝገቡ ይፋ የተደረገው በህዳር ወር 2006 ዓ.ም ላይ እንደነበርም ይታወሳል። ለዝርዝር ዜናችን ቀዳሚ በማድረግ ቀጥሎ ወደ እናንተ የምናደርሰው ጥንቅራችንም የመስቀል በዓል በዩኔስኮ የመመዝገቡ የቱሪዝም ፋይዳ ላይ ያተኮረ ይሆናል። በዓሉ በዩኔስኮ እንዲመዘገብ ያስቻለው ልዩ ነገር ምንድነው? በዓለም ቅርስነት መመዝገቡስ ምን ፋይዳ ይኖረዋል? እንዲሁም እስካሁን ምን ውጤት ተገኘ በሚለው ዙሪያ የቱሪዝም ሚኒስትር ዴኤታ ከሆኑት ስለሺ ግርማ ጋር ያደረግነውን ቆይታ ለሚከተለው ወደ እናንተ ይደርሳል። የመስቀልን ልዩ ባህሪ ስናይ የመጀመሪያው ይሄ ክብረ በዓል በሚከበርበት ጊዜ ባለቤት አለው ወይ የሚል ነው። ይሄ ክብረ በዓል እንዲከበር የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመሃል ሀገር ብንርቅ ደግሞ ከቤተክርስቲያንና በአካባቢው ያሉ እድሜ ጠገብ የሀገር ሽማግሌዎችም ጭምር በጋራ በማስተባበር ወጣቱን በማስተባበር እነኚህ ክብረ በዓላት እንዲከበሩ ያደርጋል። በሚከበርበት ጊዜ ደግሞ በጣም ክሪቲካል እንደ ክራይቴሪያ የሚያዩት የሚከበርበት የሚታወቅ ራሱን የቻለ ቋሚ እና ዘላቂ የሆነ ቦታ አለ ወይ የሚለው ሁለተኛው መሰረታዊ እንደ መስፈርት ነው ማለት ነው። በእኛ ሀገር ስናይ የመስቀል ክብረ በዓል በሀገራችን በየህብረተሰቡ ቀዬ በትልልቅ አደባባዮች በተለያዩ ቦታዎች የመስቀል ክብረ በዓል በሚደርስበት ዕለት ደመራውን ከማዘጋጀት ጀምሮ እስከ አክቹዋሊ የደመራ ስርዓቱ ድረስ የሚከበርባቸው ቦታዎች አሉ። እሱንም ያሟላል ማለት ነው። በዩኔስኮ መመዝገብ ጥቅም አለው። የመጀመሪያው ጥቅም በእኔ እምነት በተለይ ለእንደኛ አይነት ሀገር በጣም ብዙ ማስተዋወቅ ለሚጠይቀን ብዙ የማስተዋወቂያ ፋይናንስ ለምንጠየቅ ሀገራት እንደገና በዓለም ላይ በጣም በርካታ ሀገራት በዩኔስኮ የተመዘገቡ ቅርሶችን ይዘው ብዙ ሚሊዮን ቱሪስቶችን መሳብ የቻሉ ሀገራት አሉ። ለምሳሌ ፈረንሳይ እስከ 90 ሚሊዮን ቱሪስት በአመት ይስባሉ። ሌሎች ሀገራትና አሁን እነ ጣሊያን ካየህ፣ ስፔን ካየህ፣ ቻይና እነኚህ በጣም ብዙ የዓለም ቅርሶች ያሉባቸው ሀገራት ናቸው። በጣም ብዙ ቱሪስት የሚስቡ ሀገራት ናቸው። በእኛ ሀገር ብዙ የዓለም